بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على مبعوث رحمة للعالمين نبينا وإمامنا محمد بن عبد الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد زاري من يوم الحديث الخامس والعشرون حيام مستنيو حديث يهونا الملتنا عن أبي ذر رضي الله عنه أيضا كأبي ذر بدقامي مالتنا أن ناسا أي أناسا ألف لام كلالله أناسا ولنا نبالا أن أناسا سوج من أصحاب رسول الله صلى الله عليه وسلم كملكتنيو عليه الصلاة والسلام بالدربا يهونو سوج قالوا للنبي صلى الله عليه وسلم لا الله ملكتنيو عليه الصلاة والسلام قالوا من قالوا يا رسول الله رسول الله ملكتنيو هو يالو ذهب أهل الدثور ሀብታሞች የሀብት ባልተቤቶች ወይንም ባለጸጋዎች ሄዱ ጥለውን ሄዱ ቢልኡጁሪ በምንዳ ማለት ነው። አጅርን በመሰብሰብ ከኛ የበለጠ አጅር በመሰብሰብ ላይ ሀብታሞቻችን በለጡን ሄዱ አሉ። ዩሰሉነ ከማ ኑሰሊ እኛ እንደምንሰግደው ይሰግዳሉ። እኛ 5 አውቃት ሶላት እንሰግዳለን። ያው ራቲባም ከሰገድንም እነሱም ያው ነው እኛም እንሰግዳለን። ዩሰሉን ይሰግዳሉ አሉ። ከማ ኑሰሊ እኛ እንደምንሰግደው የተለየ ሶላት የለም። ወየሱሙን ይጾማሉ እነዛ ሀብታሞች ከማ ነሱሙ ልክ እኛ እንደምንጾመው ይጾማሉ። ታዳ ምን ላይ ተበላለጡ? ወየተሰደቁነ ሰደቃ ይሰጣሉ ሀብታሞች ቢፉዱሊ አምዋሊሂም በገንዘቦቻቸው ትሩፋት ወይንም ከገንዘባቸው ካላቸው የገንዘብ ብዛት ላይ ሰደቃን ይሰጣሉ። እኛ ደግሞ ገንዘብ ስለሌለን ሰደቃ አንሰጥም። በማና ያበላሉ፣ የታረዘም ካለ ያለብሳሉ፣ መስጊድ ይገነባሉ፣ መድረሳ ያቋቁማሉ፣ ቁርአን እየገዙ ይሰጣሉ፣ ወቅፍ ይሰጣሉ፣ ብዙ ነገር ያደርጋሉ ሀብታሞች። ግን ሶላትም ይሰግዳሉ፣ ጾምም ይጾማሉ። ማንኛውም ሰው የሚያደርገውን ስራ ይሰሩና ነገር ግን አላህ በሰጣቸው ትሩፋትና ፈድል እነዚህን መልካም ነገሮች ይሰራሉ። ታዲያ ይሄ ተመቀኝተው አይደለም። ሷሃቦች በሀብታቸው ተመቅኝተው ሳይሆን እዛ አጅር ላይ ለመድረስ ምን እናደርግ ሌላ አማራጭ አለ እንዴ እንደማለት ያህል ነው እንጂ ሀብታቸው ላይ ሳይሆን ታርጌት ያደረጉት አጅሩ ላይ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል። አወለይሰ አይደለምን ቀድ ጀዐለ አላሁ ለኩም ማ ተሰደቁን እናንተ የምትመጸውቱትን ሰደቃ የምታደርጉትን አላህ አላደረገላችሁምን አለ። በማና እናንተ ገንዘብ ባይኖራችሁም እኮ ሌሎች የምትሰድቁት ሰደቃ እንዳለ አታውቁምን? ቀድ ጀዐለ አላሁ ለኩም አላህ በእርግጥ ለእናንተ አድርጓል ማ ተሰደቁን የምትሰጡትን። ምን አሉ? ኢነ ቢኩሊ ተስቢሐትን ሰደቃ በሁሉም ተስቢሕ ሱብሓነላህ በምትሏ ዚክርም እኮ ሰደቃ ነው አሉ። ኢነ ቢኩሊ ተስቢሐትን በሁሉም ተስቢሕ ሱብሓነላህ በሚለው ዚክር ላይ ሰደቀተን ሰደቃ አለ። ወኩሊ ተክቢረትን በሁሉም ተክቢራ አላሁ አክበር በሚለው ላይ ሰደቃ አለ አሉ። ወኩሊ ተሕሚድን ሰደቃ በእያንዳንዱ አልሐምዱሊላህ በሚለው ዚክር ሰደቃ አለ።
ወኩሊ ተህሊለትን ሰደቃ ላኢላሃ ኢለላህ በምትለዋም ተህሊልም ሰደቃ አለላችሁ አሉ። ከነዛ ጋር እኩል የሚሆንበትን እየነገሩ ነው ከሀብታሞቹ። ወአምሩን ቢልማዕሩፊ ሰደቃ ሰውን በመልካም ማዘዝ ወደ መልካም ዓላማ ማዘዝም እንደዚሁ ሰደቃ አለ። ወነህዩን አን ሙንከሪን ሰደቃ ከመጥፎ ነገርም መከልከልም እንደዚሁ ሰደቃ ነው። ወፊ ቡድዒ ማለት ብልት እንደማለት ነው። ወፊ ቡድዒ አሐዲኩም ሰደቃ እንደዚሁም በብልታችሁ ላይ በአንደኛችሁ ብልት ላይ ሰደቃ አለ አሉ። ማለት ከባለቤቱ ጋር ግንኙነት በሚያደርገው ወይንም ባልና ሚስቶች ግንኙነት በሚያደርጉትም ሰደቃ አለው ሲሉ ቃሉ አሉ ያ ረሱለላህ እርሱ የአላህ መልእክተኛ ሆይ አያእቲ አሐዱና ሸህወተሁ አንድ ሰው ስሜቱን በመወጣቱ ወይንም ስሜቱን በማርካቱ ከባለቤቱ ጋር ግንኙነት በማድረጉ ወየኩኑ ለሁ ፊሃ አጅር ይኖረዋል ነው እንዴ የምትሉ አሉ። አያእቲ አሐዱና አንደኛችን ቢመጣ ባለቤቱ ጋር ሸህወተሁ ስሜቱን ማለት ነው ለስሜቱ ወየኩኑ ለሁ ፊሃ አጅር ይኖረዋል ነው እንዴ የምትሉት ባልና ሚስት ግንኙነት በማድረጋቸው? ቃል አሉ ነብዩ ቀጥታ መመለስ ትተው ምን አሉ እንዲገባው አራአይቱም አሉ እስኪ ንገረኝ ለው ወضዐሃ ቢጥላት ወይንም ቢጠቀማት ፊ ሐራሚን በሐራም ጉዳይ ላይ ብልቱን ቢጠቀም በዝሙት ቢጠቀም አካነ ዐለይህ ዊዝር ወንጀል የለበትምን አሉት። ብልቱን በሐራም ቢጠቀምና ሐራም ቦታ ላይ ቢጥላት ወንጀል አይደለምን አሉት። ነው ፈከዛሊክ ልክ እንደዚሁ ኢዛ ወضዐሃ ፊል ሐላል ላይ ደግሞ ካስቀመጣትና በሐላል መንገድ ከተጠቀመው ካነ ለሁ አጅሩን አጅር አለለት አሉ። በሌላም ሐዲስ ይህው ሰሓቢ ተመልሶ ሀብታሞቻችንም እነዚህን ነገር ማድረግ ጀምረዋል ብሎ መጣ። ምን ተስቢህም ተሕሚድም ተሕሊልም ተክቢርም አምረን ቢልማዕሩፍም ወነህይ አኒል ሙንከር ላይም ሀብታሞቻችን ተሳተፉ ሲሉ እንግዲህ ይሄ አላህ ሱብሓነሁ ወተዓላ ከፊል ባሮቹን ከከፊሉ የሚያበላልጠው ጉዳይ ነው። እኔ ምንም ማድረግ አልቻለም አሉ። ያ ማለት ሀብታሞቹ ጋር ትደርስባቸዋላችሁ፣ ተክቢር አድርጉ፣ ተሕሊል ተሕሚድ እነዚህን ዝክር አድርጉና ከእነሱ ጋር እኩል ትሆናላችሁ ተብለው ነበረ። ሀብታሞቹም ሰሙና ተክቢራውንም ተሕሚዱንም ተሕሊሉንም ሁሉንም ተጠቀሙት ማለት ነው። አላህ ገንዘብ ሰጥቶት ያን ገንዘብ በመልካም ስራ ላይ የሚያውል ሰው ከሌሎች ሰዎች የተለየ አጅር የመሰብሰብ እድሉ በጣም ሰፊ ነው ማለት ነው። ረዋሁ ሙስሊም ሐዲሱን ኢማም ሙስሊም ዘግበውታል። አልሐዲሱ ሳዲስ ወልዕሽሩን 26ኛው ሐዲስ የአላህን ስብሓነሁ ወተዓላ ኒዕማ የምናስታውስበት የሆነ ሐዲስ ነው። አን አቢ ሁረይረተ ረዲየላሁ አንሁ ቃል ከአቢ ሁረይራ አላህ መልካም ስራውን ይውደድለትና ብሎ ይላል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው አሉ ኩሉ ሱላማ ያው አረበኛ ትርጉሙ የግመል አጥንት ነው፣ ግን ከግመል የሚወጣ አጥንት ነው ጥሬ ቃሉ። አሁን ግን የተፈለገው እዚህ የሰዎች መገጣጠሚያ፣ ሌሎችም ደግሞ መገጣጠሚያ ብለው ተፍሲር ያደረገዋል። መገጣጠሚያ ወይንም ደግሞ አጥንት ብንለውም ችግር የለም፣ ለማስማማት ያህል መገጣጠሚያ እንበል። ኩሉ ሱላማ ሚነናስ በሰው ልጆች ውስጥ ባለው
መገጣጠሚያ አጥንት አለይህ ሰደቃ አለበት። በሰው ልጆች ውስጥ ኩሉ ሱላማ ሚነናስ በሰዎች ውስጥ ባለው የመገጣጠሚያ አጥንት ልክ አለይህ ሰደቃ አለው። ከ360 በላይ የሚሆኑ መገጣጠሚያዎች አሉ። ሰደቃ ነው። ኩለ የውሚን ሁሉም ቀን ተጥሉዑ ፊህ ሸምሱ ፀሐይ የምትወጣበትም ቀን ሰደቃ ነው። መሽቶ መንጋቱ ማለት ነው። በኸይር ውለን እንደገና ደግሞ ለቀጣዩ ቀን ዒባዳ ደግሞ ማንጋታችንም ሰደቃ ነው። ትላንትና ዒባዳ ሰርተን ነበረ፣ ደግሞ ዛሬ ልንሰራ ነጋ ማለት ነው። ፀሐይ ወጣች፣ ሰደቃ ነው። ተዕዲሉ በይነ ስነይኒ በሁለት ሰዎች መካከል ፍትሃዊ መሆንም ሰደቃ ነው። ሁለት ሰዎች መካከል ገብቶ በፍትህ ማስታረቅ ማስማማት ተዕዲል ፍትሃዊ መሆን በይነ ስነይኒ በሁለት ሰዎች መካከል ሰደቃ። ወቱዒኑ ረጁል አንድን ሰውን ማገዝ እስቲዓና ማለት ነው። ማገዝ ፊ ዳበቲሂ በመጓጓዣው ላይ በግመሉ ላይ ሊሆን ይችላል፣ በፈረሱ ላይ ሊሆን ይችላል፣ በበቅሉ ላይ ሊሆን ይችላል። ማገዝ ፈተሕሚሉሁ ዐለይሃ ይሄን ያው ወደ ሁለት ትርጉም አለው። ፈተሕሚሉሁ ዐለይሃ ሰውየውን ተሸክመህ እሷ ላይ ልታወጣው ማለት ነው። ግመሉ ላይ ልታወጣው ሰውየውን ማለት ነው ተሸክመህ፣ ወይም ደግሞ እንዲወጣ ልታግዝ፣ ወይም ደግሞ ፈተሕሚሉሁ ዐለይሃ ማለት የያዘውን ጓዙን አግዘኸው ግመሏ ላይ እንዲያወጣ ማድረግ ማለት ነው። ፊዳበቲሂ በመጓጓዣው ላይ ፈተሕሚሉሁ ታረገዋለህ ወይም ትሸከመውና ታደርገዋለህ ዐለይሃ እዛሽ ግመሏ ላይ ሰውየውን ግመሏ ላይ ብታደርገው ሰደቃ ነው። አው ተርፈዑ ለሁ ዐለይሃ ወይም ከሷ ላይ ማንሳት ከመሳፈሪያዋ ላይ የተጫነውን በማንሳትህ ተርፈዑ ለሱ ማንሳትህ ተርፈዑ ለሁ ለሱ ማንሳትህ ዐለይሃ ከዛች ከመጓጓዣው ላይ መታዓን እቃን ወይንም ጓዝን ማንሳት ሰደቃ። ሰውየው ግመል ላይ ያለውን እቃ ሊያወርድ እየፈታ ያለ አንተ ብታግዘው እና ብታወርድለት ሰደቃ ነው። ወልከሊመቱ ጠይበቱ ሰደቃ መልካም ንግግርም ሰደቃ ነው። ጥሩ ንግግር መናገር ማለት ነው። ሁሌም ቢሆን ሊኖረን ይገባል። ከአፋችን ጥሩ ንግግር ሰዎች ሊያውቁን የሚገባው በጥሩ ንግግር ነው እንጂ በነገረኛ፣ በጨቅጫቃ፣ በሐሜተኛ እንዲህ አይነት ነገሮች መታወቅ የለብንም። መልካም ንግግር ከአፋችን ማስለመድ ማለት ነው። ወኩሉ ኹጥወቲን በእያንዳንዷ እርምጃ ተምሺሃ ኢላ ሶላቲ ወደ ሶላት በምታደርገዋ ጉዞና እርምጃ ሰደቃ አለ። ወኩሉ ኹጥወቲን በእያንዳንዱ እርምጃ ተምሺሃ የምትሄድባት የሆነች ኢላ ሶላቲ ወደ ሶላት ሰደቃ ነው። አንድ ሰው ወደ መስጊድ ሲሄድ በእርምጃው ልክ ሰደቃ አለበት ማለት ነው። አንድ ደረጃ ከፍ ይላል፣ አንድ ወንጀሉን እያበሰ ይሄዳል ማለት ነው። ወቱሚጡል አዛ አኒ ጠሪቅ ሰደቃ ወቱሚጡል አዛ አዛ የሆኑ አስቸጋሪ የሆኑ ነገሮችን ማንሳት አኒ ጠሪቅ ሰደቃ ከመንገድ ላይ አልኢማኑ ቢድዑን ወሰብዑነ ሹዕባ ኢማን ከ70 በላይ ቅርንጫፎች አሉት ብለን አይተን ከዛ ውስጥ አዕላሃ ቀውሉ ላኢላሃ ኢለላህ ወአድናሃ ኢማጠቱል አዛ አኒ ጠሪቅ ብለን አይተናል። ወቱሚጡል አዛ አኒ ጠሪቅ ከመንገድ ላይ አስቸጋሪ የሆነን ነገር ማንሳት ሰደቃ። ስለዚህ መንገድ ላይ በምንጓዝበት ጊዜ
ምሳሌ አስፋልት አካባቢ ሊሆን ይችላል፣ ወይም ኖርማል መንገዶች ላይ የሙዝ ልጣጭ ሊኖር ይችላል፣ የማንጎ ልጣጭ ሊሆን ይችላል። ሌሎች እንደዚህ የሚያንዳልጡ ነገሮች መሬት ላይ ተጥለው ልናይ እንችላለን። እነዛን ነገሮች ማለፍ የለብንም። ሹዕበቱ ሚነል ኢማን ነው። አንደኛ ከኢማን ቅርንጫፍ ነው። ሁለተኛም ደግሞ ሰደቃ ነው። ስለዚህ እነዛን ነገሮች አንስተን መጣል። ወደ ገጠር አካባቢ ከሆነ ደግሞ እነዚህ እንቅፋት የሆኑ እንጨቶች፣ እነዛን እሾኮች እነዛን ማንሳት ሰደቃ ነው ማለት ነው። ረዋሁል ቡኻሪ ወሙስሊም። ሐዲሱን ቡኻሪና ሙስሊም ሁለቱም ዘግበውታል ማለት ነው። ሌላኛው አልሐዲሱ ሳሚን ወልዕሽሩን 28ኛው ሐዲስ አን አቢ ነጂሕን ኩንያው ማለት ነው አልዕርባድ ኢብኒ ሳሪየተ ረዲየላሁ አንሁ ቃል ከዕርባድ ኢብኒ ሳሪያ ረዲየላሁ አንሁ ተይዞ ቃል ብሎ ይላል ወዐዘና መከሩን ይላል ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መከሩን መውዒዘተን ምክርን መከሩን ወጅለት የፈራችላት የሆነች ሚንሃል ቁሉብ ከሷ ልቦች የፈሩላት የሆነችን ምክር መከሩን። ልቦችን የምታርበደብድ ወጅለት ማለት የፈራች ወጅለት ሚንሃል ቁሉብ ልቦች ወይም ቀልቦች የፈሩላት የሆነችን ምክር መከሩን። ወዘረፈት ያነቡላት የሆነች እንባን ያፈሰሱላት የሆነች ሚንሃል ዑዩን በሷ ምክንያት አይኖች እንባ ያነቡላት ልቦች የፈሩላት የሆነችዋን ምክር መከሩን። በጣም መከሩን ከመጨረሻው ሐጃቸው ወቅት ማለት ነው። ፈቁልና ብለን አልናቸው ያ ረሱለላህ እሱ የአላህ መልእክተኛ ሆይ ከአነሃ እቺ አሁን የመከሩን ምክር መውዒዘቱን ምክር ናት አሉ። ሙወዲዒን የመሰናበቻ ምክር ትመስላለች። ምክንያቱም ለመጨረሻ ጊዜ የሚለያዩ አካላቶች ወይንም የሚሸኛኙ አካላቶች በቀላሉ እንኳን አንድ ሰው ከቤቱ ምሳሌ ወደ አረብ ሀገር ቢመጣ የሚሸኛኘው ሽኝት አለ። እንደዚህ ሁኚ፣ እንደዚህ አድርጊ፣ ራስሽን እንደጠብቂ፣ ደውይልን እያሉ ይመክራሉ። እና ከአነሀ መውዒዘቱ ሙወዲዕ ልክ የመሰናበቻ ከዚህ በኋላ ላንገናኝ የሚመስል ምክር ነው የሚመስለው። ፈአውሲና ምከረን እስኪ ጨምርልን አሉ። ጨምርልን ምክር አሉ። ቃል ብለው አሉ የአላህ መልእክተኛ ኡሲኩም አሉ አደራ ላችኋለሁ ቢተቅወላህ አላህን በመፍራት ላይ አደራ ላችኋለሁ። የሁሉም ነገር መሰረታችን ሊሆን የሚገባው አላህን መፍራት ነው። አላህን ስንፈራ ዒባዳችን ኻሊሰተን ለአላህ ስብሓነሁ ወተዓላ ይሆናል። ዱዓችንም ሁሉ ነገራችን ለአላህ አሳልፈን እንሰጣለን። አላህን የምንፈራ ከሆነ ስንናገር ከአፋችን የሚወጡ ቃላቶች፣ ስንጽፍ የምንጽፋቸው ፊደሎች፣ ከጓደኞቻችን ጋር ያለን መስተጋብር፣ ከቤተሰቦቻችን ጋር ያለን መስተጋብር፣ ባል ከሚስቱ ጋር፣ ሚስት ከባሏ ጋር ያለው እያንዳንዷን ነጥብ ይዳስሳል። አላህን መፍራት የሚለው ነገር ዝም ብሎ ቀላል ነገር አይደለም። ኡሲኩም አደራ ላችኋለሁ ቢተቅወላህ አላህን በመፍራት ላይ ወሰምዒ በመስማትና ወጣዓ በመታዘዝ ማንን? መሪዎቻችሁን ማለት ነው። መሪዎቻችሁን በመስማትና በመታዘዝ ላይ አደራ ላችኋለሁ። እናንተን ለመምራት የተሾሙ አካላቶችን በመስማት ላይና በመታዘዝ ላይ በዋነኝነት ዑለማዎችን ወይም ደግሞ በሙስሊም ሀገራት ላይ የሙስሊም መሪዎችን ማለት ነው። በሳዑዲ አረቢያ
መሪው ሙስሊም ነው። እንደዚሁም በአብዛኛው በሁሉም አረብ ሀገራት ወይም በሙስሊም ሀገራት መሪዎቻቸው ሙስሊም ነው። ስለዚህ እነዛን የሙስሊም መሪዎች መታዘዝ ነው። ወደኛ አካባቢ ደግሞ እኛን ከዲናችን እስካልመጡብን ድረስ በዲናችን ላይ መሰናክል እስካልሆኑ ድረስ መስማትና መታዘዝ ደግሞ ግድ ነው። ሀገርን ማመጽና ሀገርን መበጥበጥ ባህሪያችን አይደለም፣ ይመጣል። ወኢን ተአመረ ዐለይኩም በእናንተ ላይ ቢሾም እንኳን አብዱን አሉ፣ ባሪያ እንኳን ቢሾም አሉ። ይህንን የሚሉት ለአረቦቹ ነው። እንግዲህ ባሪያ ተሾሞ አረቦችን ሊመራ እንኳን ቢሆን ታዘዙት፣ ስሙት። ፈኢነሁ አሉ እሱ መን የዕሽ ሚንኩም ከእናንተ መካከል የኖረ ባዕዲ ከኔ በኋላ ከእናንተ መካከል የኖረ አሉ ፈሰየራ ያያል እኽትላፈን ከሲራ ብዙ መለያየቶችና ብዙ ኺላፎችን ብዙ መለያየቶችን ያያል ከኔ በኋላ። ስለዚህ መድኃኒቱ ምንድን ነው? ፈዐለይኩም ቢሱነቲ ሱናዬን በመያዝ ላይ አዛችኋለሁ። ሱናዬን አጥብቃችሁ ውጁብ ላይ ነው። ፈዐለይኩም ቢሱነቲ ሱናዬን አጥብቃችሁ እንድትይዙ አዛችኋለሁ፣ ግዴታ አለባችሁ። ሌላውስ ወሱነቲል ኹለፋ የምትኮቼንም ሱና አራሺዲን የተመሩ የተቀኑ የሆኑ አልመህዲይን ይሄ ተውኪድ ላይ ነው፣ ለማጠናከር ነው የበለጠ ራሺዲን የሚለውን የተመሩ የሆኑትን የኔን ምትኮቼን ሱና አጥብቃችሁ ያዙ። ከኺላፍ ከነዛ ሁሉ ኺላፎች መውጫ መንገዱ ይሄ ነው። አቡ ዐለይሃ በእሷ ላይም ነክሳችሁ ያዙ። ቢነዋጂዲ በቀንጣጤያችሁ ወይንም በመንጋጋ እንበለው በቀንጣጤያችሁ ያችን መንገድ አጥብቃችሁ ነክሳችሁ ያዟት። ወኢያኩም አደራ ላችኋለሁ ወሙሕደሳቲል ኡሙር ከጊዜ በኋላ የሚፈጠሩ አዲስ ነገራቶችን አደራ ላችኋለሁ። ፈኢነ ኩለ ቢድዓቲን ሁሉም ፈጠራ ضላለቱን ጥሜት ነው። ነቢዩ ዓለይሂ ሰላቱ ወሰላም ፈኢነ ኩለ ነው ያሉት። አዳማን ነው ቢድዓተን ሐሰና ቢድዓተን ሰያ እያለም ይከፍሉ ነቢዩ ሰለላሁ ዓለይሂ ወሰለም ፈኢነ ኩለ ቢድዓቲን እያንዳንዱ ሁሉም አዲስ ነገር ضላለቱን ጥሜት ነው ሲሉ ሰምቻለሁ ይላል። ረዋሁ አቡ ዳውድ ሐዲሱን አቡ ዳውድ ዘግቦታል። ወቲርሚዚ ወቃለ ሐዲሱን ሐሰኑን ሰሒሕ ኢማሙ ትርሚዚ ሐዲሱ ሐሰን ነው ሰሒሕ ነው ብለውታል ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።